እኔ አንድ በጎ ፈቃደኛ ነኝ። ያው እንግዲህ ደም መለገስ እኔ አሁን ለአራተኛ ጊዜ ነው ደም የምሰጥ። ነገር ግን ያው ሌሎችም እንግዲህ ደማቸውን እንዲሰጡ ያለኝ አስተያየት ምንድን ነው? አብዛኛውን ያለው ግንዛቤ ደም መስጠት እንደ ፍርሃት ይታያል። ነገር ግን ካለው የደም ታይፕ አንፃር እየተለየ ሁሉም የድርሻውን ቢያደርግ የተሻለ ነው ብዬ ነው የማስበው። ደም መስጠት እንግዲህ ነገም እኛም ደግሞ ደም ፈላጊዎች ሊሆን ይችላል። ስለዚህ እኔ እንግዲህ ደም በመስጠቴ በጣም ደስተኛ ነኝ። ጊዜውን ጠብቄ ነው የምሰጥ። ሌሎችም ደግሞ እንዲሁ በየቦታው የደም ባንኮችን እንትን እያሉ ደማቸውን እንዲሰጡ ነው የምለው። ደም መስጠት እኔ እንደራሴ እንግዲህ አንድ ሰው አድኛለሁ ብዬ ነው የማስበው። ስለዚህ በጣም ትልቅ ደስታ ነው የሚሰጠው ከምንም በላይ ማለት ነው። እኛም ነገ ደም ፈላጊዎች ሊሆን እንችላለን። ስለዚህ ከምንም በላይ አስደሳች ነው የምወስደው። እንደዚህ በጣም ደስ ብሎኝ ነው ደም የምሰጠው ማለት ነው። ፈቃደኞች እንግዲህ የራሳቸውን በተቻለ መጠን ደማቸውን እንዲሰጡ ደም መስጠት እንግዲህ ለራስ ብሎም ለሌሎችም ትልቅ ገዛም ስለሆነ ወጣቶች ራሳቸውን ችሎ ደማቸውን እንዲሰጡ ነው ጥሩ ነው የሚል ነገር ነው ያለው።